ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የምናቀርባቸውን የመረጃዎች በተመለከተ ያለፉትን 2 ቀናት ለዛሬ ይዘን ቀርበናል። በተለይም በአገዛዙ ወታደራዊ ተቋማት ላይ የሚወሰደው የማጥቃት እርምጃ ተጠናክሮ በቀጠለበት እንዲሁም ከፍተኛ ቁጥር ያለው የአገዛዙ ሰራዊት እየከዳና እጅ እየሰጠ ባለበት በዚህ ወቅት የአብይ አህመድ አገዛዝ የአማራ ክልልን በምን መልኩ መቋጫ ሰጥዋለን በሚለው ላይ ከወታደራዊ አመራሮቹ ጋር ከስምምነት ላይ መድረስ ሳይችሉ መቅረታቸው ነው እየተገለጸ ያለው። በተለይም የአማራ ክልልን ጥሎ መውጣት ላይ ከአብይ አህመድና ከደጋፊ ከሆኑ ወታደራዊ ሹማምንቶች የሚሰማው ክልሉን ለቀን ከወጣን አጠቃላይ በአገሪቱ ላይ ያለን ቁጥጥር እየላላና የብልጽግና መንግስትም ህልውናው የሚያከትምበት ይሆናል። ስለዚህም ይህን ውሳኔ ፈጽሞ የምንሞክረው አይደለም፣ ባለን በሌለን ኃይል ተጠቅመን ወደ ውጊያው መግባትና ፋኖን ማጥፋት ይገባናል በሚል የአብይ አህመድና የሚደግፉት ጀነራሎች ውሳኔ ሐሳብ አሸናፊ መሆኑ ነው እየተገለጸ ያለው። በአማራ ክልል የአብይ አህመድ ወታደሮች በከፍተኛ ቁጥር መክዳታቸው መቀጠላቸው ለአገዛዙ ትልቅ አደጋ ሆኖ መጥቷል። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በቅድሚያ መረጃዎችን ያካፍለናል። ወደ አንተ መጣለሁ። እስቲ ባለፉት 2 ቀናት በአማራ ክልል ምን ወታደራዊ ክስተቶች ተስተናግደዋል? አመሰግናለሁ መሳይ። በአማራ ክልል የአገዛዙ ጦር ከ3 ዓመት በፊት ወደ ክልሉ በ15 ቀን ጊዜ ውስጥ ትጥቃቸውን አስፈትቼ አንበረከካቸዋለሁ ብሎ ሲዘምት ልቡ ተራራ ነበረ። በተራራ ልቡ ግን ዛሬ በ3 ዓመቱ ተንፍሶ በተለያየ አጋጣሚዎች በሄደበት የውጊያ ቀጠና ሁሉ ሰራዊቱ አሁን መዋጋት አይደለም እየፈረሰበት ምን ላድርግ በማለት በየቦታው አሁን የጀመረው ደግሞ በየዞኖቹ ወታደራዊ መኮንኖችን በመሰብሰብ ምን እናድርግ የሚል ምክክር ላይ እንደሆኑ አሁን በጣም ከፍተኛ ጭንቀት ውስጥ ከቶታል መንግስትን በዚህ ጭንቀት መሰረት ሰራዊቱን ወደ የማዕከላት እየሳበ እንደሚገኝና አሁን ደግሞ በሌሊት ሲያደርገው የነበረውን አዲስ የውጊያ ጥቃት ውጤት ማምጣት ባለመቻሉ ሌላ ቅድ እንዴት አድርገን አቅደን በአማራ ክልል በብዛት የተሰማራውን የፋኖ ኃይል መምታት እንችላለን በማለት ከፍተኛ ውይይት ላይ በማድረግ ናቸው። ነገር ግን በሄዱበት አጋጣሚ ሁሉ በአቀዱት ቅድ ልክ ሳይሆን እየተበተኑ እንደሚገኙ ነው የአማራ ክልል ጦርነት እያመላከተ ያለው። አሁን ለምሳሌ በትናንትናው ዕለት በአምባሰል ወረዳ ከግሸን እስከ ደርባ ድረስ ደረገው ውጊያ አንድ አመራርን ጨምሮ ከ50 በላይ የአገዛዙ ወታደሮች የፋኖ ኃይሎች መግደላቸውን አስታውቋል። በቀጠናው በዙ 23 እና በሞርተር እንዲሁም በሌሎች ከባባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምዕራብ እዝ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንቦ ወደ መጣበት መመለሱ ታውቋል። ከህዳር 17 ጀምሮ 2018 ዓ.ም ጀምሮ እስከ ትናንትናው ዕለት ድረስ በአገዛዙ ጦር ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀዳጀው የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውን መረብ ሚዲያ እንደዘገበው ይታወሳል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ የአገዛዙ ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሩ አስታውቋል። በተጨማሪ በዚህ ዕለት በዋለው ውጊያ ከ1395 በላይ የድሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩን አስታውቋል። የአገዛዙ ጦር በውጊያው የቆሰሉትን ወታደሮች በ4 ወታደራዊ ተሽከርካሪዎች ጭኖ ወደ ደሴ ለመውሰድ ቢሞክርም ነገር ግን በፋኖ ቃኝ አባላት ዚሃ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳት ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም በፋኖ መማረካቸውን አስታውቀዋል። የፋኖ አባላትም የተማረኩ ወታደሮችን የሕክምና አገልግሎት እየሰጡ ሲሆን በውጊያው የተገደሉትን አስክሬንም ደግሞ ህብረተሰቡን በማሰባሰብ ስርዓተ ቀብራቸው እየፈጸሙ ማደራቸውን በሚኒሊክ እዝ የልጅ ኢያሱ ኮር የህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በትናንትናው ዕለት እንዲሁም በግሸንና አባላ ከፍተኛ ውጊያ ተቀስቅሶ የተመታው ኃይል በግሸን ደብረ ከርቤ ገዳም ውስጥ ድሽቃ ጠምዶ ሰራዊቱን ከአካባቢ ለማስወጣት ቢሞክርም ተቆርጦ ተመቶ አሁንም ራሱን እየተከላከለ እንደሚገኝ ነው መረጃዎች የሚያመላክቱት። በዚህ አካባቢ ለተከታታይ 5 ቀናት በተደረገው ውጊያ የመከላከያ ሰራዊቱ ሙሉ በሙሉ የፈረሰ ነው ሲሉ አያይዘው ገልጸዋል። እንዲሁም በደብረ ብርሃን ዙሪያ ባሉ አካባቢዎች
በፋኖ ኃይሎችና በአገዛዙ ጦር መካከል ለተከታታይ 7 ቀናት ከባድ ውጊያ ሲደረግ የሰነበተ ሲሆን ከባድ መሳሪያዎች ማለትም በዙ 23 በመድ በሞርተርና በታንክ የታገዘ ውጊያ የተደረገ ቢሆንም የፋኖ ኃይሎች ይሄንን ተቋቁመው ከአካባቢው ካሉ በደብረ ብርሃን ከተማ ዙሪያ ባሉ ቀበሌዎች የነበረውን የአገዛዙን ጦር ወደ ደብረ ብርሃን ከተማ እንዲሸሽ ማድረጋቸውን አስታውቋል። በተለይ በቀይት ጉንዶበረትና መሃል አምባ በተባሉ ቀበሌዎች ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በእነዚህ ቀበሌዎች ላይ በሰነዘረው ማጥቃት በተለይ መሃል አምባ ላይ የአገዛዙ ጦር ተመቶ እስከ ደብረ ብርሃን ከተማ ጫፍ ድረስ ተመቶ ተመልሷል እና መሸሸቱን ታውቋል። ይህ በእንዲህ እንዳለ በአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 44ኛ ክፍለ ጦር የአገዛዙ ጦር ከሰከላ ተነስቶ ወደ እንጅባራ ሲጓዝ በባንጃ ሽኩዳድ ወረዳ በሚገኙ 3 ቀበሌዎች ማለትም ሱርታ፣ ምርኩታ፣ ሻንኩታ ከተባሉ 3 ቀበሌዎች ላይ ቆረጣ በመፈጸም በአገዛዙ ጦር ላይ ከፍተኛ ክሳራ ደርሶበታል። በዚህም የአገዛዙ ጦር በበርካታ ወታደራዊ ካሚዮኖች ስንቅና ትጥቅ ለማሰራጨት ብዛት ያለው አጃቢ ጦር ይዞ ሲጓዝ በተጠቀሱት ቀበሌዎችን እንዳይሆን ሆኖ ተደምስሷል በማለት ገልጸዋል። የቴዎድሮስ እዝ 44ኛ ክፍለ ጦር በደፈጣ የጀመረው ድንገተኛ ጥቃት ወደ ለየለት ውጊያ ተሸጋግሮ በጨበጣ ከ4 ሰዓት እስከ ምሽቱ 11 ሰዓት በተደረገው ውጊያ ከ20 በላይ የአገዛዙ ጦር በአንደኛው ቀጠና ብቻ የተመታ ሲሆን ይህን የሰማው እንጅባራ የነበረው የአገዛዙ ጦር በሁለት አቅጣጫ ወደ ሱርታ ሲጓዝ ምርኩታና ሻንኩታ በተባሉ ቦታዎች ላይ ከባድ ጉዳት አስተናግዶ 18 በላይ የአገዛዙ ጦር እንደገና ተመቶበት ወደ እንጅባራ ከተማ እንዲመለስ ማድረጋቸውን አስታውቀዋል። እንዲሁም በደቡብ ጎንደር በስማዳ ወረዳ አርቢት በተባለ ከተማ ላይ የጀነራል ኃይሌ ዘውባንተ ክፍለ ጦር በደፈጣ በፈጸመው ማጥቃት በአገዛዙ ጦር ላይ ከፍተኛ ጉዳት አድርሶበታል። የአገዛዙ ጦር የኳሳ ወደ ተባለው አካባቢ ገብቶ የነበረ ቢሆንም ሰራዊቱ ተከቦ ከፍተኛ ጉዳት መድረሱንና ራሱን መከላከል ሳይችል ቀርቶ በርካታ ሰራዊቱን በሞት መነጠቁን ለማወቅ ተችሏል። ይህ በእንዲህ እንዳለ የሰሜን ሸዋ ፋኖች ታሪካዊቷን የአንኮበር ወረዳን ከተማ ተቆጣጠሩ። ከአገዛዙ ጦር በመንጠቅ የተቆጣጠሯት የአንኮበር ወረዳ ዋና ከተማ አልዩ አምባ ትባላለች። በአልዩ አምባ ከተማ የነበረው የአገዛዝ ጦር በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮር ባደረገው የማጥቃት እንቅስቃሴ በከባዱ ተመቶ ወረዳዋን ሙሉ በሙሉ ለፋኖ ኃይል አስረክቦ እንደወጣ ታውቋል። በከባድ መሳሪያ ከፍተኛ መከላከል ያደረገው የአገዛዙ 102ኛ አየር ወለድ ክፍለ ጦር የፋኖን ጥቃት መቋቋም ተስኖት ታሪካዊቷን እና ቁልፍ ወታደራዊ ጠቀሜታ ያላትን አልዩ አምባን አስረክቦ ሸሽቷል። ይህ በእንዲህ እንዳለ በደብረ ኤልያስ ከተማ በትናንትናው ዕለት የፋኖ ኃይሎች በ3 አቅጣጫ ወደ ከተማዋ ዘልቀው በመግባት በአድማ ብተናና ሚኒሻ ካምፕ ላይ ጥቃት በመፈጸም በአገዛዙ ጦር ላይ ከፍተኛ ድምሰሳ መፈጸማቸው ታውቋል። በዚሁ ቀጠና በደጋዳሞት ወረዳ አሁን አዲስ ውጊያ የተቀሰቀሰ ሲሆን በእግረኛና በከባድ መሳሪያዎች እንዲሁም በብረት ለበስ ተሽከርካሪዎች ማጥቃት የተሳነው የአገዛዙ ጦር የድሮን ጥቃት በትምህርት ቤቶች ላይ መፈጸም መጀመሩንና በአካባቢውም በጣም ለበርካታ ጊዜ በደንበጫ፣ በቋሪት፣ በሰከላ እንዲሁም በአማኑኤልና በደብረ ኤልያስ አካባቢ ከፍተኛ የሆነ የድሮን አሰሳ ያደረገ ሲሆን ዛሬ ማምሻውን በደጋዳሞት ወረዳ የድሮን ጥቃት የዳማ ማርቆስ አንደኛ ደረጃ ትምህርት ቤት ላይ ፈጽሞ በተማሪዎችና በልጆች ላይ ከፍተኛ ጉዳት ማድረሱን ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለት በደቡብ ወሎ አምባሰል ቀጠና ከባድ ውጊያ በአዲስ የተጀመረ ሲሆን ከሀብሩ ወረዳ መርሳ ወደ አምባሰል ወረዳ ጎርባ ሲንቀሳቀስ የነበረው የአገዛዙ ጦር በፋኖ ኃይሎች ከፍተኛ ጉዳት ደርሶበት ቀጠናውን ለፋኖ ኃይሎች አስረክቦ ጥሎ መሸሸቱን ለማወቅ ተችሏል። የሸሸው ኃይልም በተለይ ከጎርባ ከምትባለው አካባቢ ሸሽቶ ወደ ደሴ ሲጓዝ የነበረው ኃይል በሌላ የፋኖ ኃይል ቆረጣ ተፈጽሞበት
ከፍተኛ ጉዳት ያስተናገደ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በርካታ መረጃዎችን ነው ያካፈልከን። ውጊያው በየአቅጣጫው በትልልቅ ድሎች ታጅቦ እየተካሄደ መሆኑን የሚያሳዩ ናቸው። በእርግጥ ካሉት ጎላ ያሉትን ሰብስበ እንዳካፈልከን ነው የሚታመነው። ምክንያቱም በየቦታው በየቀበሌው በየቀጠናው አነስተኛ ውጊያዎችም ድሎችም ይገኛሉ። ያው ሰፋ ባለመልኩ በሌላ ዝግጅት እንደዚሁ የምንመለከተው ሆኖ አሁን የቀረቡት ዋና የተባሉ ያለፉትን 2 ቀናት የተካሄዱ ተጋድሎችን እንደሆነ ማስታወስ ይገባል። እንግዲህ ድሎቹ የሚነግሩን ብዙ ነገር ናቸው። ቀደም ሲል በመግቢያ ላይም እንደጠቀስኩት አንተም እንዳጠናከርከው የአብይ አህመድ የጦር ጀነራሎች ጭንቅ ጥብብ ብሏቸዋል። እንግዲህ ምን ላድርግ እንደሚችል አብይ አህመድ ግራ የገባው ይመስላል። መፍትሄ ምን እንደሆነ አላወቀም። የጭካኔ እርምጃ በመውሰድ ወጣቶችን መግደል፣ አርሶ አደሮችን በማሳቸው ላይ እንደዚሁ አሰቃቂ በሆነ ሁኔታ መግደል ከፍተኛ የሆነ የዘር ማጥፋት ጋር ሊስተካከል የሚችል ወንጀል እየሰራ ነው። ምናልባት የፈሪ በትር ነው ማለት የምንችለው ይመስላል። ወታደሮቹ ባገኙት አጋጣሚ ማንኛውንም መንገድ ላይ ያገኙትን ሁሉ ማሰቃየት፣ መደብደብ፣ መግደል እንደ አጠቃላይ ከአገዛዙ ዋና ማዘዣ ጣቢያ ትዕዛዝ የተሰጣቸው እስኪመስል ድረስ ነው እርምጃውን እየወሰዱ ያሉት። በእርግጥ ያለ ትዕዛዝ ይህንን ሊፈጽሙ አይችሉም። በቀጥታ እንዲህ አድርጉ ተብለው ከበላይ እንደታዘዙ ነው መረጃዎችም የሚያመለክቱት። እንግዲህ ምን ተስፋ አለው? በአካባቢው አብይ አህመድ በወታደራዊ መስመሩ በወታደራዊ ትግሉ አልተሳካለትም። ስለዚህ አማራ ክልልን እንዳሰበው መቆጣጠር የፈለገውን ማድረግ በማይችልበት ሁኔታ ሽባ የሆነበት እንደሆነ ነው የሚታወቀው። ምን ሊያደርግ ይችላል? ከዚህ በኋላ እርምጃው ወዴት ሊያመራ ይችላል? እንዲሁ አስገድዶ በመድፈር የጭካኔ እርምጃዎችን በመውሰድ የአማራ ሕዝብ እህል እንዳይደርሰው መድኃኒት እንዳይደርሰው በማድረግ በዚህ መልኩ ጠምዝዤ አንበረክከዋለሁ በሚለው አቅጣጫም እየሄደ እንዳለ ነው የሚነገረው። ግን ይሳካለታል ወይ ነው ጥያቄው? መሳይ በፍጹም ሊሳካለት አይችልም። ምክንያቱም በመጀመሪያ የዛሬ 2 ዓመት ከ8 ወር ወይም 3 ዓመት አካባቢ ወደ አማራ ክልል በ15 ቀን ውስጥ ጀነራሎቹ በድፍረት በቴሌቪዥን ወጣው በ15 ቀን ጊዜ ውስጥ ነው ትጥቃቸውን አስፈትተን ስንቃቸውንና ቀበቷቸውን ቀምተን አንበርክከን እናስገባቸዋለን ብሎ ዝተው የሄዱት። መጀመሪያ ልባቸው አብጦ በጉልበት ነበረ ሐሳባቸው። እነዚህ ሰዎች ትንሽ ናቸው፣ ቁጥራቸው ትንሽ ነውና ገና ሳይፋፉ ሳይወፍሩ በደንብ አድርገው ሳይደራጁ መተን እንመልሳቸዋለን ነበር ያሉት። እዚህ ጋር ነው የመጀመሪያው ትልቁ ስህተት የተፈጸመው። እነዚህ ወጣቶች ወደ ጫካ የገቡት የአማራን ሕዝብ ከኋላ ደጀን አሰልፈው ነበረ። የአማራ ሕዝብ እያንዳንዱ የአማራ ሕዝብ ወንድም ሴትም የወለደች እናት አባትም ሞፈሩንና ቀንበሩን ከጣራው ላይ ከግድግዳው ላይ ሰቅሎ እንደ አባቶቹና እንደ አያቶቹ ጋሻና ጦሩን ወይም የጥጃ ብረት የሚባለውን መሳሪያ ይዞ ከፋኖ ኃይሎች ጋር ተቀላቅሎ ሲገጥማቸው በኋላ ደግሞ ምን አደረጉ? የሚዲያ ፕሮፓጋንዳ ጀመሩ። መጀመሪያ በጉልበት ታሰቡ፣ አልተሳካላቸውም። በኋላ ደግሞ የሚዲያ ፕሮፓጋንዳ ጀመሩ። በተለይ በዋናነት እነዚህ የመከላከያ የክብር አባላት የሚባሉ ያልተማረከውን ተማረከ፣ ያልተገደለውን ተገደለ፣ መከላከያ ምንም ጉልበት የሚሳነው ነገር የለም። በኋላ ደግሞ ብለው የጦር ወታደራዊ ማህበራዊ ገጻቸው ላይ ይህን ያክል ሰራዊት ማድረክን፣ በተናቸው፣ ገዳም ገቡ፣ አመራሮች ብቻ ቀሩን፣ 10ኛ 11ኛ 12ኛ ዘመቻ እያሉ ቀጠሉ። ይሄ አልተሳካም። ሁለተኛ ተመልሰው ምንድነው ያደረጉት? የአማራ ሕዝብ ደጀናቸው ነውና ሕዝቡን ስንጨፈጭፈው እነሱ ይገባሉ ብሎ አስበዋል። ነገር ግን እያንዳንዷ እናት ልጇ በተገደለባት መጠን ልክ ሌላ ልጅ ጀግና የበለጠ ጀግና ልጅ እንደምትወልድ አላወቁምና አሁን ዛሬ ጭንቅ ጥብብ ብሏቸዋል። መሳይ ከፍተኛ የሆነ መሸማቀቅ ነው ያሉት። አሁን እያደረጉ ያሉት ከፋኖ ኃይሎች ጋር ሳይሆኑ ውጊያ እያደረጉ ያሉት እንደ ወንዶች እንደ ጀግኖች ወታደራዊ ስልጠና ወስደው በዲሲፕሊን የጫካ የገቡ የፋኖ ኃይሎችን እየገጠሙ ሳይሆን በከተማ ላይ የሚገኙ ወጣቶችን በመግደል ሴቶችን በመድፈር ቀሳውስትን ቤተክርስቲያን ላይ በመጸዳዳት ሴቶችን ጡታቸውን በመቁረጥ ገበሬዎችን ብልታቸውን፣ ምላሳቸውን፣ እጃቸውን በመቁረጥ ለህዝቡ ያላቸውን ጥላቻና ብሽቀት፣ ንዴት እያሳዩ ነው የሚገኙት። በየትኛውም ሀገር ህዝብን የተጣላ መንግስት፣ ህዝብን የተጣላ ወታደር በፍጹም ሊያስሸንፍ አይችልም። የፈለገውን ያክል ሚሳኤል ቢታጠቅ፣ የፈለገውን ያክል ሮኬትና ሚግ ቢታጠቅ፣ የፈለገውን ያክል ድሮን ቢታጠቅ ህዝብን እየጨፈጨፈ ያለ መንግስት በፍጹም ሊያሸንፍ አይችልምና የአማራ ህዝብ አሁን በደንብ ተደራጅቶ ከመከላከያ ምናልባትም በቁጥር የበለጠ
በትጥቅም የሚስተካከል ኃይል ይዞ እየተንቀሳቀሰ የመጣ መሆኑን በርካታ የፋኖ አመራሮች በአሁኑ ሰዓት እየገለጹ ይገኛሉ። ምናልባትም አሁን የፋኖ ኃይሎች ኃይሎቻቸውን መልሰው በማደራጀት ላይ ነው የሚገኙ። ምናልባት አሁን ለኢትዮጵያ ሕዝብ ጦርነቱ ወይም ውጊያው ቀዝቀዝ ያለ ቢመስለው የፋኖ ኃይሎች በአዲስ ተመልሰው በአዲስ ከጎረቤት ወንድሞቻቸው ጋር ተደራጅተው የኢትዮጵያን ሕዝብ በሙሉ በአንድ ልብ አሰልፈው ይህን ስርዓት በአጭር ጊዜ ውስጥ ለመጣል ከፍተኛ የሆነ ወታደራዊ ስልጠና ከፍተኛ የሆነ ተተኳሾችን በማሰባሰብና ኃይላቸውን በማደራጀት ላይ እንደሚገኙ ነው መረጃዎች እያመለከቱ የሚገኙት። ታስታውስ ከሆነ እንግዲህ መራይ ላይ የመከላከያ ሰራዊቱ አይቀጡ ቅጣት በፋኖች ባልጠበቀው ባልገመተውና ባላሰበው መጠን መራይ ቻይና ካምፕ ላይ የነበረውን የኮንክሪት ምሽግ ተሰብሮ ሙሉ በሙሉ የመከላከያ ሰራዊቱ የዛሬ ዓመት ከ8 ወር አካባቢ ሲደመሰስ ከባህር ዳር የመጣው ኃይል መራይ ከተማ በመግባት በመናኸሪያ ውስጥ የቀን ስራ ሲሰሩ የነበሩ ወጣቶችን ቤታቸውን ዘግተው የተቀመጡ የ15 የ14 የ13 ዓመት ወጣቶችን አስፋልት ላይ አወጣው ከ40 በላይ ወጣቶችን መረሸኑ የሚታወስ ነው። ከዛ በኋላ ከሳምንት በኋላ የመራይ ከተማን ህዝብ ሰብስበው ፋኖዎችን አርፋችሁ በጫካችሁ ተቀመጡ በላቸው፣ ከቻሉ ይመለሱ፣ ካልቻሉ ግን በካምፓችን ላይ ጥቃት ከፈጸሙ የእናንተ ልጆች ናቸውና እናንተን ነው ምንመታችሁ። እነሱ በመጡ መጠን አንድ ወታደር ሲሞትብን ከተማዎች ላይ የሚገኙ ሲቪሊያንን 5 እና 10 ደም እንመልሳለን በማለት በይፋ ወታደራዊ ኮሎኔሎች ተናግረዋል። ይሄ በደብረ ታቦር፣ በጎንደር፣ በደብረ ብርሃን፣ በደሴ፣ በወልዲያ በተለያዩ አካባቢዎች ፋኖች የሚንቀሳቀሱበት አካባቢዎች ላይ ይህንን ወታደራዊ ጀነራሎች በግምት እንዲሁም በስሜት ሳይሆን በስሌት አስበው ተናግረው በድርጊትም እየፈጸሙት እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎችን ማጥፋት አይደለም ከሚሄዱበት ፍጥነት እንኳን መግታት አልቻለም መከላከያ።